እስኪ ያስቡት፣ ከእንቅልፎ ሲነቁ ዛሬ የኖሩትን ቀን በድጋሚ ይኖሩታል። ምንም ቢያደርጉ ተመልሰው የጀመሩበት ቦታ ላይ ይነቃሉ። ያው ቦታ፣ እነዚያው ሰዎች፣ ያው ስህተት። ታሪኩ የሚጀምረው ፓልም ስፕሪንግስ ውስጥ በሚገኝ አንድ የሰርግ ድግስ ላይ ነው። ደማቅ ፀሐይ፣ ሙዚቃ፣ እንግዶች ይጠጣሉ፣ ይጨፍራሉ። ሁሉም ነገር ፍጹም እንደሆነ ያስመስላል። እዚህ ላይ ናይልስን እናገኘዋለን። እሱ ቀድሞውኑ ፑል ውስጥ ነው። መጠጡን በእጁ ይዞ ሙሉ በሙሉ ዘና ብሏል። ሱፍ አልለበሰም፣ ጭንቀት የለም፣ ለዓለም ግድ የለውም። ወደ ሰርጉ የሚገባው የዚያ ቦታ አካል እንዳልሆነ በሚያሳይ ሁኔታ ነው። ምክንያቱም ግድ አይሰጠውም። ከዛ ሳራን እናያታለን። የሙሽራዋ እህት ናት። በሰርጉ ቦታ ውስጥ መገኘት የፈለገች አትመስልም። መጠጧን ይዛ እየገለበጠች ነው ያለችው። ሰውም እንዲቀርባት እንደማትፈልግ ከፊቷ ታስታውቃለች። በግልጽ እንደሚታየው ከሆነ አንድ ያልተመቻት ነገር አለ። ሰርጉ ሲቀጥል ናይልስ በሰዎች መሃል የሚደረገውን ቀድሞ የሚያውቅ ይመስላል። ችግሮች ከመፈጠራቸው በፊት ያስቆማል። ሰዎች ምን ሊናገሩ እንደሆነ በትክክል ያውቃል። ተገቢ በሆነው ቅጽበት ጣልቃ ይገባል። በአንድ ወቅት ጣልቃ ገብቶ ፍጹም የሆነ ንግግር ያደርጋል። ሳራንም ከእፍረት ያድናታል። ሁሉም ሰው ይደነቃል። ግን ንግግሩ የሚስብ ከመሆኑ የተነሳ ቀድሞ የተናገረው ይመስላል። በዚያ ምሽት ናይልስና ሳራ ድግሱን ጥለው አብረው ይወጣሉ። ከድምፁ ርቀው ወደ በረሃ ያመራሉ። ያወራሉ፣ ይስቃሉ፣ በስሜት ውስጥም ገብተው መሳሳም ይጀምራሉ። ከዛ በድንገት ከጨለማው ውስጥ አንድ ቀስት ተወርውሮ ናይልስን ትከሻው ላይ መታው። ከየት መጣ ሳይባል አንድ ሰው ብቅ አለ። ሰውየው እንደገና ተኮሰ። ናይልስ ደም እየፈሰሰው መሬት ላይ ወደቀ። አቅራቢያው ወዳለ አንድ ዋሻ እየዳኸ መሳብ ጀመረ። ሳራ ግራ ተጋብታና ደንግጣ ተከተለችው። እሱ ራሱን ወደ ውስጥ እየጎተተ እያለ የእሷን መምጣት ሲያይ እየጮኸ እዚህ ውስጥ እንዳትገቢ አላት። እሷ ግን አልገባትም። ተከትለው ገባች። አንድ እንግዳ የሆነ ብርሃን ዋሻውን ሞላው። ከዛም ጨለማ ሆነ። ሳራ ከእንቅልፏ ነቃች። ተመልሳ ሰርጉ ላይ ነው ያለችው። ያው ጠዋት፣ እነዚያው ሰዎች፣ ያው ሙዚቃ። መጀመሪያ ላይ ህልም መሰላት፣ ግን ሁሉም ነገር በትክክል ይደገማል። ናይልስንም አገኘችው። እሱ ምንም አልገረመውም። አያትና እንዲህ አላት፣ ተከተልሽኛ? ከዛም በቀላሉ አስረዳት። ያንኑ አንድ ቀን ደግሞ እየኖሩት ነው። ምንም ቢፈጠር ተመልሰው እዚያው ይነቃሉ። ሳራ መጀመሪያ ላይ አላመነችም። ስለዚህ ለመሸሽ ትሞክራለች። መኪና ሰርቃ ትነዳለች። ቤቷ ድረስም ትሄዳለች። ግን ሁሌም አይኖቿ ሲጨፈን የምትነቃው እዛው ቦታ ነው። አንዳንዴ መኪናውን ታጋጫለች። ግን በየጊዜው ተመልሳ ትነቃለች። ያው ቀን ላይ በመጨረሻ እጇን ሰጠች። ናይልስን ተቀላቀለች። የፈለጉትን ነገር ማድረግ ጀመሩ። ይሰርቃሉ፣ ትርምስ ይፈጥራሉ፣ ሰርግ ያበላሻሉ፣ መቼም የማይናገሩትን ነገር ይናገራሉ። እንዲያውም ያን ቀስት የሚተኩሰውን ሰው አሳደው ይገሉታል። እሱም እንደገና ብቅ ይላል። እንደ ልማዱ ቀስት ይተኩስባቸዋል። ይህ ብዙ ጊዜ ይደጋገማል። ቀናት አለፉ፣ ምናልባትም ዓመታት። ሁሉ ነገር ተደባለቀ። በአንድ ወቅት ሳራ ጠፋች። ናይልስ ያንኑ ቀን እየደጋገመ ሲኖር እሷ ግን የለችም። ከዛ አንድ ቀን ተመለሰች። ተለውጣለች። የበለጠ ትኩረት አላት። ስለሚፈጠርባቸው ነገር እያጠናች እንደነበር ነገረችው። ምርምር እንዳደረገች፣ ሂደቱን እንዳጠናች፣ የምትችለውን ሁሉ እንደተማረችም። ግን ከዚያ በፊት አንድ ምስጢር ተናዘዘች። ከሰርጉ በፊት ባለው ምሽት ከሙሽራው ጋር ተኝታ ነበር። የእህቷ እጮኛ። ሰዎችን የምትሸሸው ለዛ ነበር። እዚያ መገኘት ያልፈለገችውም በዛ ምክንያት ነበር። አሁን ግን ያንን ቀን ለዘላለም ደግማ እንድትኖረው ተፈርዶባታል። ናይልስ ተስፋ ቆረጠ። ስለ ሁኔታው ማሰብ አልፈለገም።
ወደ ለመደው አሰልቺ ሕይወቱ ተመለሰ፣ ምንም አለማድረግ። ሳራ ግን ቀጠለች። ፊዚክስ አጠናች፣ ፍንዳታዎችን ሞከረች፣ ውጤቶችን ለካች። መውጫ መንገድ ፍለጋ ትጥራለች። በመጨረሻም አንድ ነገር አገኘች። በዋሻው ውስጥ ያለውን ኃይል ሰዓቱን በትክክል ጠብቀው ካፈነዱ ሂደቱን መስበር ይችላሉ። ናይልስን አገኘችው። ሁሉንም አስረዳችሁ፣ እቅዷን ነገረችው። ከዛ ምርጫ ሰጠችው፣ ከእሷ ጋር መምጣት ወይም ለዘላለም እዚያው መቅረት። በሚቀጥለው ቀን ወደ ዋሻው ተመለሱ። ሁሉም ነገር አዘጋጁ፣ ቆጠራ ጀመሩ። በመጨረሻዋ ሰከንድ ናይልስ ከእሷ ጋር ወደ ውስጥ ሮጠ። ፍንዳታው ተከሰተ። ሁሉም ነገር ነጭ ሆነ። በሚቀጥለው ጠዋት ነቁ። ግን በዚህ ጊዜ ነገሩ የተለየ ነበር። እንደገና መጀመር የለም፣ ድግግሞሽም የለም። ለመጀመሪያ ጊዜ የቀጣዩን ቀን ለማየት ቻሉ። ታሪካችንም በዚሁ ያበቃል።